ኤርድሮፕ መስራት ስልች ትላላችሁና ላስጠላችሁ ሰዎች እንግዲህ የሚገርም አሪፍ ሞቲቬት የሚያደርጋችሁ ኤርድሮፕ ይችላልችሁ መጥቻለሁ። ኤርድሮፕ እንግዲህ በወር ከ$1000 እስከ $10000 ድረስ ሊሰሩ የምትችሉበት ኤርድሮፕ ነው። ኤርድሮፕ እንግዲህ በጣም ትላልቅ የሚባሉ ኩባንያዎች ሳምሰንግ፣ ጉግልን ጨምሮ ሌሎች ኩባንያዎች ሰፖርት ያደርጉታል። ከዛም ባለፈ እንግዲህ አሜሪካ ላይ ትልቁ ኤክስቼንጅ የሚባለው NIST እሱም ሰፖርት ያደርጋል። በመጀመሪያ እንግዲህ አፕሊኬሽኑን ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ማውረድ ትችላላችሁ። እኔ አንድሮይድ ስለሆነ የምጠቀመው ፕሌይ ስቶር ላይ ገብቼ ከፕሌይ ስቶር ላይ አወርደዋለሁ። ኦኬ እንግዲህ ትንሽ ኮኔክሽን እንትን ስላለ ይዘገይ ይችላል። ሶ ልክ እንደምታዩት እንገባለን ፕሌይ ስቶር። ከዛ ኢንተርሊንክ ብለን ሰርች እናደርጋለን። አፕሊኬሽኑ ኢንተርሊንክ ነው የሚባለው። መጥቶልናል። ይሄው እኔ ኢንስታል ስላደረኩት ኦልሬዲ ኦፕን ነው የምለው። እናንተ ኢንስታል ትሉታላችሁ ማለት ነው። ከዛ ኦፕን ብላችሁ ቀጥታ ትገባላችሁ። እኔ ሎጊን ስላልኩኝ እንትን ነው ቀጥታ ነው ወደ አካውንቲን የሚያስገባኝ። እናንተ ሬጂስተር ነው የምትሉት መጀመሪያ። ከፈለጋችሁ በፌስ ከፈለጋችሁ በጂሜል ሬጂስተር ማድረግ ትችላላችሁ። ፊት ለፊት ላይ ሬጂስተር ፔጅ ይመጣላችኋል። ልክ እንደምትመለከቱት እንግዲህ ስንገባ ሆም ፔጁ ይሄን ይመስላል። 1.3 ሚሊዮን ዩዘር ነው ያለው እስካሁን እንግዲህ አርሊ ስቴጅ ላይ ነው ያለው ብያችኋለሁ። በጣም አሪፍ ኤርድሮፕ ነው፣ ብትጀምሩት ይሻላል። ሶ አካውንት ፕሮፋይሏን ነካና ሬፈራል የምትለው ውስጥ እንገባለን። ከዛ ልክ ሬፈራል የምትለው ውስጥ ትገቡ ኢንቪቴሽን ኮድ የምትለው የእናንተ ኮድ ነች። ግን መጀመሪያ ትገቡና ምን ታደርጋላችሁ ሂውማን ሃሽ የሚለውን ትነኩትና የኔ ስላስገባው ኢንተር ነው የሚለው ሶ ትገቡና እዛ ላይ ኮድ ታስገባላችሁ የኔን ኮድ ማለት ነው። ከስር ኮፒ አደርግላችኋለሁ። ከዛ የራሳችሁን ኮድ ይሰጣችኋል። እሱን ትንትላላችሁ። ከላይ 19940527 የሚለው የኔ ኢንቪቴሽን ኮድ ነው። እሱን ካስገባችሁ በኋላ የራሳችሁን ኮድ ጀነሬት ማድረግ ትችላላችሁ፣ ይሰጣችኋል ማለት ነው። ከዛ እሱን ሼር አድርጋችሁ ኢንቫይት ማድረግ ነው። ከዛ ደግሞ እዚህ ጋር ሂውማን ቫሪፋይድ ባይ ፌስ ስካን የሚለው ጋር የእናንተ ኖት ቫሪፋይድ ነው የሚለው ስካን ስላላረጋችሁ ማለት ነው። ልክ እንደገባችሁ መጀመሪያ እሱን ቫሪፋይ ታደርጋላችሁ። ከዛ እሱን ቫሪፋይ ካረጋችሁ በኋላ ቀጥታ ማይን ማድረግ ትጀምራላችሁ ማለት ነው። ከዛ ልክ እንዳልኳችሁ አምባሳደር ፕሮግራም ብያችሁ የነበረው አለ አይደል? እሱን እንዴት አፕላይ እንደምታደርጉ አሳያችኋለሁ። ቀጥታ ከሱ ባክ እንለውና እቺ የማርኬት ፕሌስ ብሎ አይከኗን እንነካታለን። ከዛ እሱ እስከገባን በኋላ አምባሳደር የሚል አለ። አምባሳደር የሚለውን ፔጅ ክሊክ እናደርገዋለን። ያው ሪሰንትሊ የሚለው ላይ እኔ ስለነካዋቸው ነው። አምባሳደር የምትለውን ክሊክ እናደርጋታለን። ልክ እንዳልኳችሁ ደግሞ ይሄ ለየት የሚያደርገው ነው መሰላችሁ አብዛኛው ነገሮች በቮት ነው እንትን የሚሉት። ዲአይ ቮት የምትለው አይ ምልክት ካያችኋት ከአምባሳደሩ ጎን እሷ ኮሚኒቲውን አብዛኛው ነገር ቮት የሚያደርግበት ማለት ነው። ሊስቲንግም ጭምር እንደዛ ነው ተብሏል። ሶስት እናያለን እሱ ያው አምባሳደር ፕሮግራሙ ላይ እንገባለን። ልክ እንደነገርኳችሁ ከ1000 እስከ $10000 ብያችኋለሁ። ያውና ይሄ ነው እንግዲህ NYSE ዘ ኒውዮርክ ስቶክ ኤክስቼንጅ የሚባለው ከሱ ጋር ነው እንግዲህ እንትን ኮላብ ያደረጉት። ከዛ ደግሞ እነ ሳምሰንግ አሉ 30 ሚሊዮን ፈንድራይዝ እንዳልኳችሁ እዚህ ጋር ደግሞ ከ1000 እስከ $10000 ድረስ መንዝሊ ሪዋርድ ታገኛላችሁ ብያችሁ ነበር። እሱ ነው እንደምታዩት ነው እዚህ ጋርም አለ። ሶ ኔክስት ትሉትና አፕላይ ታደርጋላችሁ ማለት ነው። የቀረው